ሰላም ጤና ይስጥልን እንዴት ናችሁ? ውድ የቤሌሊክ ዩቲዩብ ተከታዮቼ ዛሬ በአዲስ ቪዲዮ መጥቻለሁ። የባለፈው ቪዲዮ ላይ የተለያዩ ቮልት አይነቶች አይተናል። ፎልት ሲስተም በስንት እንደሚከፈል እና ከነዛ ውስጥ አንዱን ነበር ያየነው። ለማስታወስ ያክል ታይፕስ ኦፍ ፎልት በሁለት ይከፈላሉ። ሸንት ፎልት እና ሲሪየስ ፎልት ወይም ሾርት ሰርኪዩት ፎልት እና ኦፕን ሰርኪዩት ፎልት ብለን አይተን ነበረና ከዛ ሸንት ፎልት ደግሞ በሁለት እንደሚከፈል ሲሜትሪካል እና አንሲሜትሪካል ተብሎ በሁለት እንደሚከፈሉ አይተን ነበረ። ከነዛ ውስጥ ደግሞ ሲሜትሪካል ፎልት ውስጥ ደግሞ ስሪ ፌዝ ፎልት አይተን ነበረና ስሪ ፌዝ ፎልት ምን እንደሚመስል ምን አይነት ፎልት እንደሆነ ነበር ያየነው። ለማስታወስ ያክል ስሪ ፌዝ ፎልት ኦክራንሱ በ3% እንደሚከሰትና ሶስቱም ላይኖች ከመሬት ጋር ወይም እርስ በርሳቸው ኮንታክት ሲያደርጉ የሚፈጠር አይነት ፎልት ነው ብለን አይተን ነበረ። በዚህም በፌዝ ዲስፕሌስመንታቸው በ120 ዲግሪ እንደሆነና ይሄኛው ቀጥተኛ የሆነ ፎልት እንደሆነ ነበር ያየነው። ስለዚህ ዛሬ ደግሞ አንሲሜትሪካል ፎልት ነው የምናየው። አንሲሜትሪካል ፎልት ምን አይነት ፎልት ነው? አንሲሜትሪካል ፎልት ማለት ምንድነው? the fault in a power system which give rise to asymmetrical faults or unequal fault current in the line with unequal phase displacement are known as አንሲሜትሪካል ፎልት ይባላል። እና በፓወር ሲስተም ውስጥ የሚፈጠር ከረንቶቹ አንኢኳል ፎልት የሆነ ከረንቶቹ እኩል ያልሆኑ ከዛ አንኢኳል ፌዝ ዲስፕሌስመንት ያላቸው ማለት ነው። በፊት ሲሜትሪካል ፎልት ላይ ምን ነበረ? ሲሜትሪካል ፎልት ዲስፕሌስመንታቸው በ120 ዲግሪ ነበረ። በዚህኛው ግን አንኢኳል ፌዝ ዲስፕሌስመንት አለ። ይሄ ምንድነው? አንሲሜትሪካል ፎልት ይባላል ማለት ነው። ከዛ አንሲሜትሪካል ፎልት ደግሞ አሁንም በስንት ይከፈላል? በሶስት ይከፈላል። ኤልጂ፣ ኤልኤል፣ ኤልጂ እነዚህ የታይፕስ ኦፍ አንሲሜትሪካል ፎልት ነው ማለት ነው። ሲሜትሪካል ፎልት በአንድ ነበር የሚከፈለው፣ ስሪ ፌዝ ፎልት ነበረ። አንሲሜትሪካል ደግሞ በስንት ይከፈላል? በሶስት ይከፈላል። እነዚህ ኤልጂ፣ ኤልኤል፣ ኤልኤልጂ ናቸው ማለት ነው። እሺ ከነዚህ ውስጥ ደግሞ የምናየው ምንድነው? ኤልጂን እናያለን። ኤልጂ ፎልት ምን እንደሆነ እናያለን ማለት ነው። ከዛ on the occurrence of asymmetrical fault the current in a straight line became unequal and so there is a phase displacement among them። በአንሲሜትሪክ ፎልት ጊዜ ከረንቶቹ እኩል ስላልሆኑ በዚህ ጊዜ ፌዝ ዲስፕሌስመንት ይፈጠራል ነው። ስለዚህ ፌዝ ዲስፕሌስመንታችን የተለያየ ነው። እንደ ሲሜትሪካል ፎልት በ120 ዲግሪ አይደለም እና የተለያየ ነው ማለት ነው። ኤልጂ ፎልት ምንድነው? ኤልጂ ፎልት ምንድነው? ከነዚህ ከአንሲሜትሪካል ፎልት ውስጥ አንዱ ምንድነው? ኤልጂ ፎልት ነው። ኤልጂ ፎልት ምንድነው? ኤልጂ ፎልት ማለት በኃይል ስርዓት ውስጥ አንድ መስመር ከመሬት ጋር ወይም ደግሞ ከኒውትራል ጋር ሲገናኝ የሚፈጠር ብልሽት ነው ማለት ነው። ከምን ጋር? አንዱ መስመር ከመሬት ጋር ሲገናኝ ወይም ከኒውትራል ጋር ሲገናኝ የሚፈጠር የብልሽት አይነት ነው ማለት ነው። ይሄኛው ፎልስ የሚከሰተው ያልተመጣጠነ የብልሽት አይነት ነው። በብዛት የሚከሰት ያልተመጣጠነ በብዛት የሚከሰተው 70% አካባቢ ይከሰታል። ይሄኛው ፎልት 70% አካባቢ ይከሰታል ማለት ነው። ይሄ የሚሆነው እንዴት ነው? ኤሌክትሪክ መስመራችን ከመሬት ጋር ወይም ከሽቦ ወይም ከኒውትራል ሽቦዎች ጋር ሲነካካ ወይም ሲገናኝ የሚፈጠር አይነት ነው ማለት ነው። ብልሽቱ በደረሰበት መስመር ላይ ያለው የቮልቴጅ በከፍተኛ ሁኔታ ይቀንሳል ወይም ወደ ዜሮ ይጠጋል ማለት ነው። በዚያ መስመር ላይ ያለው
የከረንት ደግሞ በከፍተኛ ሁኔታ ይጨምራል ማለት ነው በዚህ ፎልት በሚፈጠርበት ሰዓት። ስለዚህ የኤሌክትሪክ ፍሰቱ በመሬት ወይም በኒውትራል ሽቦ በኩል ወደ ምንጭ ይመለሳል ተመልሶ ማለት ነው። በመሬት ወይም በኒውትራል ሽቦ በኩል ወደ ምንጩ ወደ ትራንስፎርመሩ ሊመለስ ይችላል ማለት ነው። ይሄ ምንድነው? የኤልጂ ፎልት ነው። ኤልጂ ፎልት ምን አይነት ፎልት ነው ብለናል? ላይናችን ከመሬት ጋር ወይም ከኒውትራል ጋር ሲገናኝ የሚፈጠር የቮልት አይነት ነው ማለት ነው። ይሄኛው ቮልት የሚፈጠረው አብዛኛው ጊዜ የሚፈጠር አይነት ቮልት ነው። 70% ነው የሚፈጠረው። ባለፈው የሲሜትሪካል ፎልቱ የስሪ ፌዝ ፎልታችን 3% አካባቢ የመፈጠር እድል እንዳለው አይተን ነበረና ይሄኛው ከሌሎቹ በጣም ኦከራንሱ በጣም ብዙ ነው ማለት ነው። 70% አካባቢ የመፈጠር ቻንስ አለው ማለት ነው። እሺ ይሄኛው ፎልት ዊዛውት ፎልት ኢምፒዳንስ እና ዊዝ ፎልት ኢምፒዳንስ ተብሎ ሁለት ኬዞች አሉትና እነዚህ ጊዜ ምን እንደሚሆን ቮልቴጃችን አይ ፎልታችን ምንድነው የሚለውን ማየት እንችላለን ማለት ነው። እሺ ኬዝ ኤ ዊዛውት ኤ ፎልት ኢምፒዳንስ በዊዛውት ኤ ፎልት ኢምፒዳንስ ከፎልት ኢምፒዳንስ ውጪ ሲሆን ባውንደሪ ኮንዲሽኖች አሉት። እነዚህ ባውንደሪ ኮንዲሽኖች ምን እንደሚመስል እናያለን። በዚህ ፎልት ኢምፒዳንስ ጊዜ ቪኤችን አይሲያችን አይቢያችን ዜሮ ናቸው። በዚህ ባውንደሪ ኮንዲሽናችን ቪኤ አይሲ እና አይቢ ኢኳልስ ቱ ዜሮ ናቸው። ከዛ አይኤፋችን አይፎልታችን ምንድነው? ከአይኤ ጋር እኩል ነው። አይፎልት ኢኳልስ ቱ ከአይኤ ጋር እኩል ነው። ከዛ አይፎልት ኢኳልስ ቱ አይኤ ነው። ከዛ ኢኳልስ ቱ 3 ታይምስ አይኤ ዋን ነው። ወይም ደግሞ 3 ታይምስ ሶርስ ቮልቴጅ ኦቨር ዚ0 ዚ1 ፕላስ ዚ2 ነው። እነዚህ አይፎልታችን ለማግኘት የምንጠቀመው ካልኩሌሽን ነው ማለት ነው። አይፋችን ኢኳልስ ቱ 3 ታይምስ ሶርስ ቮልቴጅ ኦቨር ዚ0 ፕላስ ዚ1 ፕላስ ዚ2 ማለት ነው። ቪኤ0 ደግሞ ኢኒሻል ኢኳልስ ቱ ማይነስ አይኤ0 ታይምስ ዚ0 ነው። ቪኤ1 ለማግኘት ደግሞ ሶርስ ቮልቴጃችን ማይነስ አይኤ1 ታይምስ ዚ1 ነው። ቪ2 ለማግኘት ደግሞ ማይነስ አይኤ2 ታይምስ ዚ2 ነው ማለት ነው። እነዚህ በኬዝ ኤ ጊዜ ዊዛውት ፎልት ኢምፒዳንስ ሲሆን የምናገኘው ነው ማለት ነው። እሺ በኬዝ ቢ ወይም ደግሞ በኬዝ ቱ ላይ ደግሞ ዊዝ ኤ ፎልት ኢምፒዳንስ ከፎልት ኢምፒዳንስ ሲሆን ጊዜ ምን እንደሚመስል ደግሞ እናያለን። ዘ ባውንደሪ ኮንዲሽናችን ቪኤ ኢኳልስ ቱ አይኤ ታይምስ ዜድኤፍ ነው። አይቢ እና አይሲያችን ዜሮ ናቸው። እነዚህ ባውንደሪ ኮንዲሽኖቻችን ናቸውና ከዛ ዘ ፎልት ከረንታችን ደግሞ አይኤፍ ኢኳልስ ቱ አይኤ ነው። አይኤፍ ማለት ደግሞ 3 ታይምስ ሶርስ ቮልቴጃችን ኦቨር ዚ0 ፕላስ ዚ1 ፕላስ ዚ2 ፕላስ 3 ዜድኤፍ ነው። አያችሁት ልዩነቱ? ሌላኛው አይኤፋችን 3 ታይምስ ሶርስ ቮልቴጅ ኦቨር ዚ0 ፕላስ ዚ1 ፕላስ ዚ2 ነበር። የኛው ግን ፕላስ 3 ዜድኤፍ ተጨምሮበታል ማለት ነው። ከዛኛው የሚለየው ይሄኛው ነው። አሁን ካልኩሌት በምናደርግበት ጊዜና ዊዝ ፎልት ኢምፒዳንስ እና ዊዛውት ፎልት ኢምፒዳንሱ የተለያየ ነው ማለት ነው። ይሄኛውን ካየን
ፕሮቴክሽን እንዴት ፕሮቴክት ማድረግ እንችላለን ፎልቱ የሚለው ደግሞ የዚህኛው ፎልት በሁለት አይነት መንገድ ልንከላከል እንችላለን። ሪሽዳል ኦቨር ከረንት 50N/51N የሚባል ዲቫይስ አለ ማለት ነው። ይሄኛው እንዴት ነው? በሶስቱም ፌዞች ድምር የሚከታተሉ ሪሌዎች በመደበኛ ጊዜ ድምራቸው 0 ሲሆን ብልሽት ሲኖር የሚፈጠረውን ትርፍ ከረንት አይተው ትዕዛዝ ይሰጣሉ ማለት ነው እነዚህ ዲቫይሶች። ሁለተኛው ደግሞ ኮር ባላንስ ሲቲስ የሚባል አለ። ይሄኛው መሳሪያ ደግሞ ሶስቱንም ፌዞች በአንድ ላይ የሚያቅፍ ሲቲ ሲሆን በቀጥታ ወደ መሬት የሚሾልከውን ኤሌክትሪክ ይለካል ማለት ነው። በእነዚህ ተከታትለን እንትኑን ማወቅ እንችላለን ማለት ነው። ፎልቱ በእነዚህ መከታተል እንችላለን ማለት ነው። ከዛ እነዚህ በሰብስቴሽን አካባቢ የመሬት ግንኙነቱ ደካማ ከሆነ በሰዎች ላይ የሞት አደጋ ሊደርስ ይችላል ማለት ነው። እነዚህ በጣም ጥንቃቄ ሊደረግባቸው ከሚገቡ ፎልቶች አንዱ ነው ማለት ነው። አንደኛ በጣም በብዛት ነው የሚፈጠረው። ቅድም እንዳየነው 70% አካባቢ የሚፈጠር ቻንስ አለውና እነዚህ ግንኙነቱ ደካማ ከሆነ የሰው ህይወት አደጋ ላይ ስለሚጥል ማለት ነው። ዛሬ ያየነው ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉት አሁንም በትህትና ጠይቃችኋለሁ። በተረፈ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው።